ሳሁን በደረሰኝ መረጃ መሰረት ዓለማችን ወደ ከፍተኛ ውጥረት እየሄደች ነው። የጂኦፖለቲክስ ተንታኞች እንደሚሉት ከሆነ ይህ ውጥረት በአሜሪካና በኢራን እንደዚሁም ደግሞ በኢራንና በእስራኤል መካከል የሚደረግ ግጭት ሊኖር ይችላል የሚል ትንበያ እየሰጡ ነው። ሁኔታውም የሚያሳየው እሱን ነው። የአሜሪካ የጦር መርከብ ትልቁ የጦር መርከብ የተለያዩ አውሮፕላኖችን ወይም ደግሞ ጀቶችና የጦር አውሮፕላኖችን የሚሸከመው አብርሃም ሊንከን የተባለው የጦር መርከብ ወደ ኢራን ድንበር አካባቢ በከፍተኛ ፍጥነት እየተጠጋ መሆኑንና የተለያዩ መሳሪያዎችን ጭኖ እየተጠጋ መሆኑን አስመልክቶ ዶናልድ ትራምፕ ኳላ እንደምታዩት ተጠይቀው ነበርና አዎ እየተጠጋን ነው፣ ማድረግ የምናችለውን ነገር እናደርጋለን፣ ማድረግ ያለብንን እናደርጋለን። ይሄን ደግሞ በቬንዙዌላም በአፍጋኒስታንም በኢራቅም በየመንም አይታችሁታል በማለት ቀጣዩዋ ኢራን እንደምትሆን አካክለው ተናግሯል ማለት ነው። ይሄውም ኢራን ላይ የሚደረግ ዘመቻ እንደሚኖር ያሳየ ነው። በተጨማሪም ከዚህ በተጨማሪ ማለት ነው ዶናልድ ትራምፕ ሀሳባቸውን ሲሰጡ ኢራን ላይ ያለው መንግስት ኢራናውያን እንደ ህዝብ በጣም ጥሩ ህዝቦች ናቸው፣ እንደ መንግስት ግን ጥሩ መንግስት የላቸውም። ስለዚህ እኛ ኢራናውያን የኢራንን ህዝብ የመጠበቅና ከእንደገና ሂዩማኒቲና እንደዚሁ ዲሞክራሲን እንድናበረታታ ስለሚያስገድደን ጣልቃ የምንገባባቸው ብዙ ነገሮች አሉ በማለት ተናግሯል ማለት ነው። ከዛ በተጨማሪም በረራዎች እንደተቋረጡ እየተነገረ ነው። የተለያዩ በረራዎች ተቋርጧል አሁን ድረስ። የተለያዩ የጦር እንቅስቃሴዎች በአሜሪካ በኩል የተለያዩ የኤርክራፍት እንቅስቃሴዎች፣ ናቫል ፎርስ እንቅስቃሴ፣ እግረኛ እንደዚሁም ደግሞ ሜካናይዝድ ጦር እየተንቀሳቀሰ ነው በድንበር አካባቢ እየተባለ ነው። ይሄ ከባድ ውጥረት ኢራን ላይ እየዘነበ ወይም ደግሞ እየታየ ነው የሚገኘው እና የዚህ መነሻ እንደተነገረው ከሆነ ከዚህ በፊት የነበሩት ጠባሳዎች እንዳለ ሆነው ከፍተኛ የኒውክሌር ጦር መሳሪያ ኢራን ይኖራታል የሚል ፍራቻ ነው። ባለፈው አመት በተደረገው የአየር ለአየር ጦርነት ውስጥ አሜሪካ የኢራንን የኒውክሌር ማብለያዎች አውድም ያለው ብትልም ዋና መሰረቱን ግን እንዳልናደችው ገብቷታል የሚባል ነገር አለ የፖለቲካ ተንታኞች እንደሚሉት። ስለዚህ እሱን ለመጨረስ ነው ፍራቻ ያላቸው። ኢራን ኒውክሌር ቦምብ ትጣቀጠቃለች፣ ከዛ እስራኤልንና አሜሪካንን ታጠፋለች ወይም ደግሞ ትመታለች የሚል ፍርሃት ስላለባቸው ነው ይሄን የሚያደርጉት ይባላል። በሌላ በኩል ደግሞ ሰሞኑን የተነሳው አመጽ የኢራናውያንን አመጽ ሰፖርት እያደረጉ የሚገኙት ወይም ድጋፍ እያደረጉ የሚገኙት አሜሪካና እስራኤል ናቸው በማለት ኢራን መክሰሷ ይታወቃል። ይሄውም እነሱ በሚያራምዱት መንገድ ህዝቡን አነሳስተውብኝ አመጽ አድርገው አገሬን ሊያፈራርሱት ነው በማለት አያቶላሁ ተናግሯል ማለት ነው፣ አያቶላ አሊ ሆሚኒ። ስለዚህ እሳቸውም ዝግጁ ነን፣ እኛ ያለን ነገር በሙሉ ሬዲ ነን ለጦርነት፣ እኛን ከነካቹን ፐርሺያ የድሮ የጥንት ሀገር ነች፣ አሁንም ቢሆን በመሳሪያዎቿና በአምላኳ ትተማመናለች በማለት ሐሳብ አስተያየት ሰጥቷል ማለት ነው። ይህን ተንተርሶም የኢራን የእስራኤልና የአሜሪካ መሪዎች ከፍተኛ የሆነ የጦርነት ዝግጅት እያደረጉ እንደሆነ ይገመታል። ይህ ከሆነ ግን የዓለም ላይ ምን ይከሰታል፣ ዓለም ላይ ምን ይመጣል